ሰላም የኑር ላይፍ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ ፒስ። ዛሬ ግራንድ ሀበሻ ቢዝነስ ኢቨንት ልዩ በሆነ መልክ በፍራንክፈርት ኒደርላንድ እየተከበረ ነው። እንደዛውም እኛም ፕሮግራሙ ላይ ተጋብዘናል። ያው ጉዞ ጀምረናል አንድ ብለን ግራንድ ሀበሻ ቢዝነስ ኢቨንት በጣም ልዩ የሆነ ያው ፕሮግራም ነው እና ፕሮግራሙን አብረን የምናይ ይሆናል። እዚህ ጋር ገና መግቢያ ላይ ኤልሳ ማለት በጣም ጠንካራ ሴት ናት። የምር በጣም ለሰው ልጅ ትትና ያላት ብዙ ሰውን ሰፖርት የምታደርግ እና ያው ዛሬም በፍራንክፈርት መጣ ሰፖርት እያደረገችን ነው እና በጣም እናመሰግናለን። በጣም ደስ የሚል ፕሮግራም ነበር። ይሄን ይመስላል ያው አገባቡ ግራንድ ሀበሻ ቢዝነስ ኢቨንት በጣም የተለያየ ፕሮግራም ነበረው። እዚህ ጋር እንደምታዩት የተለያዩ ፕሮዳክት እቃዎች፣ የተለያዩ ቢዝነስ ማኖች፣ የተለያዩ ዲዛይነሮች፣ ሞዴሎች ተገኝተውበታል እና እኛም ፕሮዳክት እቃዎቻችንን ይዘን ያው ለመቅረብ ትንሽ ጊዜ አጠረን። በሚቀጥለው ግራንድ ሀበሻ ቢዝነስ ኢቨንት ላይ እኛም ፕሮዳክት እቃዎቻችንን በአሪፉ እናቀርባለን ብለን ተስፋ እናደርጋለን ከፈጣሪ ጋር እና ግራንድ ሀበሻ ቢዝነስ ኢቨንት ይሄን በሚመስል መልክ በፍራንክፈርት ኒደርላንድ እየተከበረ ይገኛል። ቤተሰብ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ እና በትንሹ እዚህ ጋር ያው የተለያዩ ፕሮዳክት እቃዎችን ለማሳየት ሞክራለሁ። እንደዛም የተለያዩ ቢዝነስ ማኖችን ለማስተዋወቅ ሞክራለሁ። ግን ይሄ ቪዲዮ በትንሹ ያው ያለውን የመጀመሪያውን ፓርት ለማስተዋወቅ ነው። በሚቀጥለው ቪዲዮ ላይ በጣም ሰፋ ባለ መልክ ለማቅረብ ሞክራለሁ። ዛሬ ላይ ግን በትንሹ ያው ያለውን የመጀመሪያውን ፓርት በትንሹ ለማቅረብ እየሞከርኩ ነው። በተቻለኛ ግን በሚቀጥለው ሳምንት ለየት ባለ ሁኔታ ግራንድ ሀበሻ ቢዝነስ ኢቨንት ምን እንዳካተተ እና የተለያዩ ጌስት የምንላቸው ቢዝነስ ማኖች እንደዛው የተለያዩ ፕሮዳክት እቃዎቻቸውን ይዘው የመጡትን በትንሹ ለእናንተ ለማቅረብ ሞክራለሁ። እነሱም እድሉን አግኝተው ራሳቸውን እንዲያስተዋውቁ ያው ለማቅረብ ሞክራለሁ እና ግራንድ ሀበሻ ቢዝነስ ኢቨንት የምር አንደኛ ነው እና ዛሬ ላይ ያው እድል አግኝታችሁ ያልቀረባችሁ በሚቀጥለው ፕሮግራም እናንተም እድሉን አግኝታችሁ እንድትቀርቡ ግራንድ ሀበሻ ቢዝነስ ኢቨንት ማንኛውም ጊዜ ለእናንተ ቦታ አለው። ከእናንተ የሚጠበቀው አስቀድማችሁ ፕሮዳክት እቃዎቻችሁን ኦርደር አድርጋችሁ ተመዝግባችሁ መጠባበቅ ብቻ ነው ከእናንተ የሚጠበቀው። ግራንድ ሀበሻ ቢዝነስ ኢቨንት የተለያየ ፕሮግራም ነበር። የምር አንደኛን የቀወጠን ያበደ ነው እና ያው ሁላችንም ደስ በሚል ሁኔታ ያው ፕሮግራሙን ተካፈል ምናምን እና ያው እንደምታዩት የተለያዩ መጽሐፎች፣ የተለያዩ ፕሮዳክት እቃዎች በጣም ለየት ያሉ ብዙ ነገሮች አሉ። እንደዛውም ካርጎ የሚሰሩ እንዲ የተለያዩ ኢምፖርት ኤክስፖርት የሚሰሩ ብዙ ሰዎች ተገኝተዋል ፕሮግራሙ ላይ በጣም ደስ በሚል ሁኔታ የምንሰራቸው ስራዎች ናቸው። ዋናዎቹ ካርጎ ሰርቪስ፣ ኮንሶሊዴሽን፣ በጀርባ ደግሞ አዲስ የጀመርነው ኩሪየር ሰርቪስ ነው። ኩሪየር ሰርቪሳችን ስፔሻሊ በግማሽ ዋጋ ከዲኤችኤል ለምሳሌ ግማሽ ዋጋ የሆነ ነው ኢትዮጵያን ኤርላይንስ በሰጠን ሬት መሰረት የምንሰራው። እዚህ ጋር ደግሞ የምትመለከቷቸው ኢትዮጵያን ኤርላይንስ ፓኬጅ የሚሰጣቸው ቱሮች ናቸው። ከአዲስ አበባ ከፍራንክፈርት ወይ ደግሞ ከሌላ ቦታ መነሻ ኢትዮጵያ ጠቅላላ ያሉ አማላቲ፣ ሐረር ግራንድ ሀበሻ ቢዝነስ ኢቨንት በጣም ደስ የሚል ፕሮግራም ነበረ። እዚህ ጋር እንደምታዩት ሜላት ፐርፉም ከኢትዮጵያ ጀርመን መጥቶ እየተዋወቀ ነበር። እንደዛውም እየተሸጠ ነው። በጣም አሪፍ ፐርፉም ነው። በማንኛውም ቦታ ቁጭ ብላችሁ ኦርደር ማድረግ ትችላላችሁ። ሜላት ፐርፉም ምርጫችሁ ይሁን። በጣም ደስ የሚል ፐርፉም ነው። እኔ ወድጄዋለሁ። እንደዛውም እዚህ ጋር እንደምታዩት ታችን በነባር እያስታወቀች ነው እና የተለያዩ መጽሐፎች አሉ። የተለያዩ የህፃናት ፊደሎች መጽሐፉ በቀላሉ እንግዲህ ልጆቻችን አማርኛ መማር እንዲችሉ የሚረዳቸው መጽሐፍ ነው። በጥሩ ኳሊቲ የተሰራ ነው። ከቤቢ ጀምሮ እስከ ትልቅ ልጆች ድረስ ይማሩበታል። ወላጅ ግዴታ ቁጭ ብሎ እነሱ ማስተካከልበት በልጅነታቸው ካዩት በራሳቸው ለቡና ደግሞ አፍቃሪ ለሆናችሁ በጣም ቀላል የሆነ የቡና ማፍያ ጀበና የምር አንደኛ ነው እና የጀበና ከጊዜ በኋላ እኔ ጋር ታገኛላችሁ የሚል ተስፋ አለኝ። በትንሹ ለማስተዋወቅ ሞክራለሁ እና ደግሞ እዚህ ጋር እንደምታዩ የተለያዩ ኦይሎች አሉ። የምር አንደኛ ናቸው ኦይሎቹ ምናምን እና ውድ እህታችን ፕሮዳክት እቃዎቿን በደንብ አድርጋ በዚህ መልክ አቅርባለች። አሪፍ ነው፣ አንደኛ ነው። እናንተም ባላችሁበት ሆናችሁ ፕሮዳክት እቃዎቿን ማግኘት ትችላላችሁ። ግራንድ ሀበሻ ቢዝነስ ኢቨንት የተለያየ ፕሮግራም ነበሩ። እንደዛም ዳመራ ሬስቶራንት ተገኝቶ ቦታው ላይ የምር አንደኛ የሚባል ምግብ የተለያዩ ምግቦችን አቅርቦልና እና ይሄን በመሰለ መልክ አብረን አሳልፈናል እና እዚህ ጋር ደግሞ እንደምታዩ ከስዊዘርላንድ የመጡ አሪፍ ዲዛይነሮች በፋሚሊ በጣም ደስ በሚል ሁኔታ ከኛ ጋር አሳልፈዋል። ፍራንክፈርት ላይ የምር በጣም ልዩ የሆነ ፕሮግራም ነበረ። እንደምታዩት እዚህ ጋር አሪፍ ቤሎዎች አሉ የተለያዩ። እንደዛውም እዚህ ጋር የምታዩት ይሄ ፕሮዳክት እቃ በጣም አሪፍ ነው። ለማንኛውም በሚቀጥለው ቪዲዮ ላይ በደንብ አድርጌ ማብራሪያ ሰጣበታለሁ። በጣም ደስ የሚል ነገር አለው። ግራንድ ሀበሻ ቢዝነስ ኢቨንት በጣም ልዩ በሆነ መልክ ቀርቧል። ፍራንክፈርት ላይ የምር አንደኛ ነው። በጣም እናመሰግናለን። እንደዛውም ደግሞ በዚህ አጋጣሚ ፍራንክፈርቶችን በጣም ማመሰግን እፈልጋለሁ። በእውነት እንክብካቤያችሁ አስደናቂ ነው። እስፔሻሊ ደመራ ሬስቶራንት እዛ ጋር ደመራ ሬስቶራንት ዳኒ ታንክ ዩ ሶ ማች በጣም በጥሩ ሁኔታ ነው የተንከባከበው እና ሁላችሁንም እናመሰግናለን። የፋሽን ሾው ፕሮግራሙ በጣም በአጭር ጊዜ ውስጥ
እነዚህ የመሳሰሉ ጉዱላቸው ይመጣል አይደል? በጣም እና እባካችሁ ኤግዚቢተሮቻችንን ማበረታቷቸው። እናንተም ኔትወርክ አሉ አማክስ yourself እና ፕሊዝ ኢንጆይ yourself። እናመሰግናለን። የኑር ላይፍ ቻናል ቤተሰብ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንደዛውም ግራንድ ሀበሻ ቢዝነስ ኢቨንት ፕሮግራም ይሄን በመሰለ በደማቅ ሁኔታ ቀርቧል። እንደወደዳችሁ ተስፋ አደርጋለሁ። በሚቀጥለው ሙሉ ቪዲዮውን ላቀርብላችሁ እሞክራለሁ። ቻው ቻው።